የቻናሌ ሰብስክራይበሮች እንደምን አላችሁ? ዛሬ ለየት ባለ ቪዲዮ ወይም ትምህርት ይሰጣል ብዬ ባሰብኩት ቪዲዮ ከች ብያለሁ። እንደ ሁልጊዜው ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁ እንዳይረሳ። ታዲያ እኔን እንድታበረታቱኝ ላይክ ማድረጋችሁን ደግሞ እጅግ በጣም ፈልገዋለሁ። ሰብስክራይበር ደግሞ ለእኔም የተሻለ ቪው እንዳገኝ እንደገናም ለሌሎች ስራዎች እንድበረታታ ያግዘኛልና ሰብስክራይብ ማድረጋችሁ እንዳትረሱ። ኦኬ እሺ፣ ዛሬ ይዤላችሁ የመጣሁት ስለ አንድ ከባድ ርዕስ ነው። አብዛኛው ሰው የሚያስበው እንግዲህ ብዙ ሱሶች ዓለም ላይ እንዳለ ነው። እርግጥ እሱም እውነት ሆኖ ሳለ አንድ ለየት ያለ ወይም ከበድ ያለ ሱስ ለእኛ ለወጣቶች ደግሞ እጅግ አስቸጋሪ የሆነውን ሱስ ልንገራችሁ። መግቢያ ላይ የሆነኝ ዘንድ የሆነች ጥያቄዎች አቅርቤ ነበረ። እነሱን እንግዲህ እንደምትመልሱ ተስፋ አደርጋለሁ። አሁን ወደ ርዕሴ በቀጥታ ስገባ ዓለም ላይ እጅግ አስቸጋሪ ሱስ ነው ብዬ ማስበው በተለይ ለወጣቶች ምንድን እንደሆነ እስኪ እናንተ መልስ ቪዲዮውን ከመናገሬ በፊት ኮመንት ላይ አስቀምጡልኝና እኔ ወደ ሀሳቤ ልመለስና ልቀጥል። ብዙ ሰዎችን ዓለም ላይ እየፈተነው የሚገኘው ሱስ ምንድን ነው? የሲጋራ ሱስ፣ የመጠጥ ሱስ፣ የሴት ሱስ፣ የቁማር ሱስ፣ ብዙ ሱሶችን ትጠቅሳላችሁ። ግን እነዚህ አይደሉም። አንደኛው ወይም አስቸጋሪው የወጣቶች ሱስ ይሄ አይደለም ብዬ እኔ አምናለሁ። እኔ ብቻ ሳልሆን አብዛኛውን ሰው ያምናል ብዬ አስባለሁ። አብዛኛው ስላችሁ ጀስት በዚህ ላይ ጥናት ያደረገ ወይም ደግሞ ራሱን ወደ ማግኘት መንገድ የጀመረ ሰው በሙሉ ይረዳዋል ብዬ አስባለሁ። እኔ በጣም ትልቁ ሱስ ነው ብዬ የማስበው ኮንፈርት ዞን ይባላል። ኮንፈርት ዞን አብዛኛው ሰው አይረዳውም ስላችሁ ማንኛውም ሰው ኮንፈርት ዞን ውስጥ ሆኖ የተሻለ ነገር ለማግኘት ይጥራል፣ ይሞክራል። ግን ሪስክ ቴከር አይደለም። ሪስኩን ስለሚፈራው የተሻለ ነገር ለማድረግ አይደለም የሚፈልገው። በቃ ባለችው ነገር ረክቶ መቀመጥ እንበልና የ5000 ብር ደሞዝተኛ የቤት ኪራይ በየወሩ እየጨመረበት በዛ ረክቶ መቀመጥ ማለት ነው። ይሄ ሰውዬ ሌላ የተሻለ ስራ ካላገኘ ወይም ደግሞ የተሻለ አይዲያ ካላመጣ በዛች በ5000 ብር የወር የቤት ኪራዩን መሸፈን ሲያቅተው ይሄ ሰው አውት ኦፍ ጌም ይሆናል ወይም ከጨዋታ ውጪ ይሆናል ብዬ አስባለሁም ልክም ነኝ። እና ኮንፈርት ዞን እስኪ ዛሬ የሆነች ነገር ልበላችሁ። ኮንፈርት ዞን አብዛኛው ሰው ጋር ያለ ነው። ምን አብዛኛው ሁላችንም ጋር አለ። ኮንፈርት ዞን ውስጥ ነን የሚሉ ሰዎች አሉ። ከዛ ብዙ ሰዎች ይሰማሉ፣ እንደ ቀልድ ትተውት ያልፋሉ። እንዳትሳሳቱ። ኮንፈርት ዞን የሚል እያንዳንዱ ርዕስ ራሳችሁ ላይ መስራት በጀመራችሁ ወቅት የሚያስፈልጓችሁ ርዕሶች ናቸው። ቀልድ አይደለም። ስለ ራሳችሁ ማወቅ ስትጀምሩ ኮንፈርት ዞን ምን እንደሆነ ይገባችኋል። እንዴት አይነት ሱስ እንደሆነ ይገባችኋል። አብዛኛው ሰው የምላችሁ አብዛኛው ሰው ወጣቶቹ በተለይ እዛ ላይ ነው ያለን፣ እኔንም ጨምሮ ስለማውቀው ነው ስሜቱን። አዲስ ነገር መሞከር አንፈልግም። በዛ ላይ የያዝነው ነገር በቃ የሚያረካ መስሎ ይሰማናል። ከዛ እዛው ነው የምትቀረው። አስበው፣ በ10 ዓመት 200 ብር ማግኘት በጣም ብዙ ነገር ነው። በጣም በዛ ጊዜ ከጓደኞችህም በላይ ነህ። ከዛ በ11 በ12 ይላል፣ አሪፍ ነው፣ አሪፍ እየሆነ ይመጣል። 16 ዓመት ላይ 200 ብር ኖርማል ይሆናል። በ20 ዓመት 200 ብር ምንድን ናት? ምንም አይደለም። ኮንፈርት ዞን ላይ ነኝ ብለህ ስታስብ ያኛው ስሜት ማለት ነው ያቺ 200 ብር ለተከታታይ 10 ዓመት ያረካሃል ማለት ነው። ኖት 10 ዓመት አብዛኛው የእድሜ ዘመንህን በሙሉ በዛች ረክተህ ትኖራለህ። ይሄ ደግሞ የሰው ልጅ ባህሪ አይደለም። እዚህኛው ባህሪ ውስጥ ያሉ ሰዎች ደግሞ ውጤትን ወይም መለወጥን የሚፈልጉ አይደለም ስል በአፋቸው አይ እኛ እኮ እንፈልጋለን፣ እኔ እንደዚህ ይሆናለሁ፣ እኔ ስራ አጥቼ እኮ ነው እንደዚህ። ኖ አይደለም። መጀመሪያ ወደ ራስህ ወደ ውስጥ አንተ ላይ የተደበቀ ችሎታ አለ። የተደበቀም አይደለም ስላላገኘ ሆኖ እንጂ እንዲህ ግልጽ ብሎ የሚታይ ነው። ፈልገው ስራህን ለመስራት ወይም የተሻለ ኑሮ እኖራለሁ ብለህ ያሰብከውን ፓሽንህን መኖር የምትፈልግ ከሆነ መጀመሪያ ከኮንፈርት ዞን መውጣት አለብህ። ኮንፈርት ዞን ዲፊኒሽኑ ምን ይላል? ምቾት ውስጥ ያለ ስሜት ወይም ሁሉን ነገር የተቆጣጠርከው አይነት ስሜት ይሰማሃል እና የስሜትና ይሄ የአካል የስነ ልቦና መረጋጋት ውስጥ ያለህ ይመስላል። ነገር ግን አይደለም። እዛ ስቴጅ ላይ ብቻ መቆየት ወይም ኮንፈርት ዞን ላይ ባገኘኸው ነገር ረክተህ ብቻ መቆየት ማለት ነው
እድገትህን ያንተን እድገት ውስንነት ያመጣል። ይሄ ምንድን ነው የሚባለው? የሆኑ ያልተመጣጠነ ምግብ ያገኘ ህፃን ልጅ ወይም ደግሞ ያልተመጣጠነ ሚነራል ያላገኘ አትክልት እንደሚቀጭጨው ሁሉ ያንተም ላይፍህ እንደዛ ነው የሚሆነው። ምክንያቱም ማግኘት ያለብህን ወይም መሻገር ያለብህን ኦብስታክሎች እያለፍክ አይደለም። በፊት ባለፍካት አንዲት መሰናክል በቃ ህይወትህን በዛ ብቻ መምራት እንዳታስበው። የተሻለ ህይወት ትፈልጋለህ። ኢንስታግራም፣ ቲክታክ ላይ የምታያቸውን ሰዎች እያደነቅ እኔ እንደነሱ መቼ ነው የምሆነው? ትችላለህ እኮ አላቃተህም፣ ግን እያደረግከው አይደለም። መጀመሪያ እዚህ አይምሮ ውስጥ መስራት አለብህ ብዬ አስባለሁ። እና አንዳንድ ሰው ደግሞ ምን ይላል? ኮንፈርት ዞን ማለት የተሰጠህን ትተህ ሌላ መፈለግ ነው። አይደለም፣ የተሰጠህ ላይ እንድትጨምር ነው። የተሰጠህ ላይ ትጨምራለህ። የተሰጠህ አሁን ለምሳሌ 50 ብር ከሆነ ያን 50 ብር ይዘህ አስቀምጠህ ኪስ ውስጥ አስቀምጠኸው ልክ በወሩ ስትመልስለት አንተ ምንም የምታገኘው ነገር የለም። ኢቨን ለባንክ ቤት ከሆነ የምትመልሰው እስከነወለዱ ነው። ኬት አመጣዋለህ? ብሩ አታመጣም። 50 ብር ተሰጥቶ ሰርተህበት ከከሰርክም ሌላ የሆነ አይዲያ ወይም ደግሞ ቀጣይ ይሄንን ብር ኢንቨስት ማደርገው እንደዚህ በሆነ መንገድ ነው እንጂ ይሄኛው መንገድ ኦብስታክሌ፣ ይሄኛው ችግሬ ሊያሳልፍልኝ አይችልም። ወይም በዚህ መንገድ ከሄድኩ አሁንም ድጋሚ ሉዝ ላደርግ ነው ብለህ ታውቃለህ፣ ታስባለህ፣ ታገናዝለህ። ስለዚህ ሌላ መንገድ ትመርጣለህ። ወይም ደግሞ በዛች ብር ከተሳካልህ አስበኸዋል፣ ኢንቨስት ባደረግከው አዲስ ነገር በመሞከር የተሻለ ነገር ይዞልህ ይመጣል። የተሻለው ነገር ደግሞ እንዲመጣልህ ደግሞ ምን የሚባል አለ? የምትጀምረው ነገር ወይም የምትሰራው ነገር ሴፍ እንዲሆን ወይም ቅድመ ጥንቃቄዎች ማድረግ ነው። የሚወጣ ሰው ዝም ብሎ አይወጣም። ዝም ብሎ ከሄደማ ለራሱ ምን ዴንጀር ኤሪያ የሚባል ዴንጀር ዞን የሚባል አለ፣ ወይም መጥፎ ይሄ የአደጋ ቀጠና የሚባል እዛ ውስጥ ነው የሚገባው። ምክንያቱም ምንም አልተዘጋጀበትም፣ አላሰበበትም፣ ወይም ደግሞ ቅድመ ጥንቃቄ አልወሰደም። እንደዛ ሳይሆን ቅድመ ጥንቃቄዎችን ትወስዳለህ። ማድረግ ያለብህን መጀመሪያ ታስባለህ። ከዛ በኋላ ሁሉን ነገር ፊገር አውት አድርገህ አስተካክለህ የምትሄደው ከሆነ እያንዳንዱ እርምጃህን አስልተህ የምትሄድ ከሆነ እመነኝ ከዛ ኮንፈርት ዞን ወጥተህ የተሻለ ማንነት ያለው ሰው ወይም ሌሎች ችግሮች ቢመጡ መጋፈጥ፣ ወድቆ መነሳትን የሚችል አይነት ሰው ለመሆን ምንም አያቅትም። ይሄኛውን ልላችሁ ፈልጌ ነው። በቀጣይ ስለ ሴፍ ኤሪያ ቪዲዮ ሰራላችኋለሁ። እንዴት ከኮንፈርት ዞን መውጣት እንደሚቻል ሰራላችኋል። ሰብስክራይብ ማድረግ ግን ታዲያ እንዳይረሳ። የደውል ምልክቷን እየተጫናችሁ ላይክ፣ ሰብስክራይብ፣ ኮመንት፣ ሼርም እያደረጋችሁልኝ አመሰግናለሁ።